እንደ ፈረንጆቹ አቆጣጠር በ1961 ሂግንስ የመጀመሪያ ደረጃ ትምህርት ቤት የሚማር አንድ ጥቁር የ10 ዓመት የአምስተኛ ክፍል ተማሪ ልጅ ነበር። በክፍል ውስጥ ያሉ ተማሪዎችም ሆነ መምህራን ትምህርት የማይገባው ተማሪ ጥሩ ቢባሉ መጀመሪያ የሚጠሩት ይህን ልጅ ነበር። ልጁም ራሱን የሚያስበው ትምህርት እንደማይገባው ሰው ነው። ይህ ልጅ የሚኖረው ከእናቱና ከአንድ ወንድሙ ጋር በአገር አሜሪካ በደቡብ ምዕራብ ዲትሮይት ግዛት ስፕሪንግ ዌልስ የምትባል የነጮች መንደር ውስጥ በከፋ ድህነት ውስጥ ነበር። ምክንያቱም እናትና አባቱ በ8 ዓመቱ ተለያይተዋል። እናት ደግሞ ቤተሰቧን ለመምራት አቅም ያንሳት ነበር። ይህ ነገር ብዙ የማይገባው ልጅ ብዙውን ጊዜ የሚያሳልፈው በመዝናናትና ጌም በመጫወት ነበር። ታዲያ ከሚያገኘው የትምህርት ቤት ውጤት ማሽቆልቆል የተነሳ ከትምህርት ቤት ሊባረር ሆነ። እናት ደግሞ ልጆቿ ስኬታማ መሆን እንደሚችሉ ከልቧ ታምናለች። እንዴት ስኬታማ እንደሚሆኑ ያላወቀችው ማሰብ ማሰላሰሏን ግን አላቋረጠችም። የሰፈሯን የደህንነት አኗኗር በደንብ ታውቀዋለች። የሀብታሞች ሰፈር ሄዳ ቤት ስታጸዳ አኗኗራቸውን ትመለከታለች። ድሆችና ሀብታሞችን የሚለያቸው ምንድነው? አስተዋይ መሆኗ ጠቀማት። አንድ ቀን በሀብታም ቤተሰብ መኖሪያ ቤት ውስጥ ሰፊውን ክፍል እያጸዳችና ቴሌቪዥኑ የተቀመጠበትን አካባቢ እየጠራረገች ሳለ ተገለጠላት። ተደራርበው የተቀመጡት መጻሕፍት ቴሌቪዥኑን በከፊል ከልለውታል። አንዳንዶቹ መጻሕፍት ገለጥ ገለጥ ተደርገው ተቀምጠዋል። ቀና ስትል ያን የሚያክል ሰፊ ክፍል ከወለል እስከ ጣራ ድረስ በመደርደሪያ ሁሉ በመጻሕፍት ተጠቅጥቋል። በቃ ገባት። ያን ዕለት በየቦታው ለሥራ ስትደክም ውላ ማታ ወደ ቤት ስትመለስ ሁለት ልጆቿ አሮጌ ቴሌቪዥን ላይ አፍጥጦ አገኘቻቸው። ቴሌቪዥኑን አጠፋችው። ከዛሬ ጀምሮ እዚህ ቤት ውስጥ 3 ሕጎች አሉ። አንደኛ፣ በሳምንት የተመረጠ 2 የቴሌቪዥን ፕሮግራም ብቻ ነው የምታዩት። ሁለተኛ፣ ውጪ ወጣችሁ ለመጫወትም ሆነ ቲቪ ለማየት መጀመሪያ የቤት ስራችሁ መጨረስ ግዴታ አለባችሁ። ሶስተኛ፣ በየሳምንቱ 2 መጻሕፍት ከቤተ መጻሕፍት ማንበብና ያነበባችሁትን ዘገባ ማቅረብ ይኖርባችኋል። በመጀመሪያ በሐሳቡ ያልተስማሙት ልጆች የእናታቸው ድቆሳና ጫና ሲበዛባቸው የተባሉትን ማድረግ ጀመሩ። መጽሐፍ ማንበብ ለነሱ ቀላል አልሆነላቸውም። ትግል ነው። ግን ደግሞ መጽሐፍ ውስጥ የሚያገኟቸው አስደናቂ ታሪኮችና እውቀቶች ተገርመዋል። እስካሁን የማያውቁትና ጨርሶ ያልጠበቁት አይነት ልዩ ደስታ አግኝተውበታል። ብዙም ሳይቆይ መጽሐፍ ማንበብ ግዴታ መሆኑ ቀረ። በንባብ ፍቅር መጽሐፍ እንደያዙ ሌቱ ይጋመሳል። መጽሐፍ አንብቡ እያለች ስትወተውታቸው የነበረችው እናት ቶሎ አንብበው በጊዜ እንዲተኙ መምከር ጀመረች። ብዙም ሳይቆይ ያ ትምህርት የማይገባው ልጅ በክፍል ውስጥ ጥያቄ ሲጠየቅ መልሱ እርሱ ብቻ ማወቅ ጀመረ። ይህ ልጅ ደደብ እንዳልሆነ ገባው። የሳይንስም ሆነ የሂሳብ የቋንቋም ሆነ የታሪክ ትምህርቶችን ሁሉ በቀላሉ መረዳት እንደሚችል ሲያይ ለማመን ከብዶት ነበር። ግን የፈተና ውጤቱን በአጭር ጊዜ ውስጥ ተሻሽሏል። በሁለተኛው ዓመት ደግሞ ከክፍሉ አንደኛ ወጣ። ከዚያም ከትምህርት ቤቱ አንደኛ በመሆን ተሸለመ። የሁለተኛ ደረጃ ትምህርቱን ሲያጠናቅቅ በመላ አሜሪካ ከፍተኛ ውጤት ያስመዘገቡ ተማሪዎችን አወዳድሮ የሚቀበለው ሃርቫርድ ዩኒቨርሲቲ ገባ። በከፍተኛ ውጤት ነፃ የትምህርት ዕድል ተሰጥቶት በቃ የሚያቆመው አልተገኘም። ጆን ሆፕኪንስ ዩኒቨርሲቲ ገብቶ የአንጎል ቀዶ ሕክምናን በማጥናት ተመረቀ። በሳይንሳዊ ጥናቶች ዙሪያ ጆን ሆፕኪንስ ዩኒቨርሲቲን የሚስተካከል የትምህርት ተቋም በዓለማችን የለም። 33 የዩኒቨርሲቲ ተመራቂዎችና አስተማሪዎች የኖቤል ተሸላሚ ሆነዋል። በዚህ ዩኒቨርሲቲ ተምሮ መመረቅ ራሱ ለእርሱ ትልቅ ስኬት ነው። ግን አልበቃውም። የትናንቱ ልጅ የዛሬው ትልቅ ሰው ዶክተር ቤንጃሚን ካርሰን ይባላል። በየዓመቱ ከ300 በላይ ከባድ ቀዶ ሕክምና አገልግሎት በመስጠት የብዙ ሰዎችን ሕይወት አድኗል። ይህ ብቻ አይደለም። በ1987 ዓ.ም 2 ጭንቅላታቸው ተጣብቀው የተወለዱ የ2 ወር መንትዮች 22 ሰዓት በፈጀ ቀዶ ጥገና ማለያየት ችሏል። ይህን ስኬትም ያስመዘገበ ዶክተር ከዛ በፊትም በዓለም ላይ አልነበረ። ዶክተር ቤን ካርሰን በ2016 ዓ.ም ለአሜሪካ ፕሬዝዳንትነት ተወዳድሮ ነበር። ኋላ ላይ ግን ራሱን ከምርጫው ቢያገልም። ሁሉም ሰው አቅም አለው። መጽሐፍት ደግሞ ያንን አቅም ያወጡታል።